ለምን አትይዘው? ምን ይዟል? የወንጀለኛ ተባባሪ ነው። እኔ ወንጀለኛ ተባባሪ አይደለሁም። አልይዘው። ባለጌ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አልይዘው። ለህን ውስጥ ተመልከቱ። በባይ ተወራልጋ በባይ ተወራልጋ እንዴት ነገር ለሊት ዋ ዋ ሶስት ጊዜ ዋ ዋ ብዬ ነው የምለው እና እንዴት ነው ምሳው ተመቸሽ? አሬ እኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና ሁለት በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። እንደ ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ አዘዘችኝ አመጣሁ እንዴ? እሺ እንዴት ነው ከስፔሻሉ ጋር ነው ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ አንድ 3 በርገር ቴካው ያዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች። እንዴ እና ቤቱን አትገዛልኝም? ምን የጨረቃ ቤት ነው የምገዛልሽ? ለምን ነው ልጋብዝሽ አልከኝ እንዴ? እና እኔ ማረጥ ልጋብዝሽ ነበር ያሰብኩት። እኔ እዚህ እንዴት እንደገባው እኔ ሰይጣን አሳስቶ የፈጣሪ አለ። አንተ እኔን ካልጠራህ አይሆንልህም እንዴ? ማን ያወራው? እኔ ምን አቅላለሁ? አንተ ሰይጣን አለብህ እንዴ? ኧረ እኔ ካንቺ ውጭ ሌላ የለኝም። ምን ቤተነትኩት አይት በይ ትንሽ ስራ እያልክ ራስን ትጥላለህ እንጂ ስትዘንጥ እኮ ሽቅርቅር ነህ። ብቻ እንደዚህ ዘንጭ አይታይ አምልጧት ራሷን አትጠይቀኝ። አይሆንም በምን ይኸውልሽ እኔ የሰው ምክርና ምርቃት አደራለሁ። የሰው አደራ እንዳታስበይኝ። አንቺ ምንም ትፈሽ እንዳት እኔ ነኝ ማውራ። ግን አምልጧት ብትጠይቀኝ ምንድን ነው የምመልስላት? ላስብበት ነው። እሱ ከውጭ ሀገር ነው የመጣው፣ የውጭ ጋዜጠኛ ነው። Where are you from? እንትን ነው እንግሊዝኛ አይችልም፣ አፍሪካዊ ነው። ወደ ጉዳያችን ንግባር ማውዬ ሞባሊያን ሆቴል ዋንቦይ ቡጁምባ የኒከሞ ማን ይሙዋጁም ንላጊ ማ ከደሞ ቡጁምሩማ ጤን ቡይኒ የደጎኒ በአሜሪካው ዋንባ እንግዲህ ዋንባ ቡጁ ነው ማለት። ጄሪ ምን አይነት ወንድ ትጠላለች? ኦኬ እችም ብቻ ነው ያወራው። ረጅም እኮ ነው ያወራው። አዎ ቋንቋቸው ረጅም ነው። ጄሪ በተፈጥሮዋ ቀናተኛ ናት። እዚያም የሚል ወንድ በፍጹም አትወድ። ጄሪ አንተ አማርኛ ይችላል እንዴ? ይሄ አይችልም። ይሄ ናይጄሪያ እኮ ነው። አማርኛ ትችላለህ እንዴ? አማርኛ አልችልም። ተነስ Bonza! Bonza! Manchester City Bonza! Pep Guardiola ፈነጠሰ። ፔፕ ጋርዲዮላ ተደሰተ። በጣም የሚገርም ነው። ፔፕ ጋርዲዮላ በእውነት ይችላል። መላጣው ሰውዬ የሚፈነጥሰው እሱ ነው ያገባው። ፔፕ ጋርዲዮላ ማለት እሱ ነው። ማንቸስተር ሲቲ ይችላል። ይለያል የሚባልበት ምክንያት ነው ብለናል። አዝምዬ ቅድም ተናግሬዋለሁ እኮ ሰምተኸኝ ከሆነ ራያ ቁጭ ብሎ ኬፓን አስገባ። ሚካኤል አርቴታ በጣም ተሳስቷል። ዋንጫውን አልፈልገውም መሰለኝ። ራያ ቁጭ ብሎ ኬፓን አስገባ። ያ ትልቅ ስህተት በእውነት። ያኛው ቢሆን አይገባበትም ነበር። እጁ ሰፊ ነው። ግልጽ ነው። ይሄ ሚያዝ ነው። ይሄ ሚያዝ ኳስ ሚያዝ እኔ በገባ ይዘዋል። ማንቸስተር ሲቲ ደገመ። መለሳ እየፈነጠሰ ነው የሚገኘው። አዝምዬ በቃ እኔ ተናግሬያለሁ። ይሄ ማይረባ በረኛ ነው።
ማይረባ በሬ ኬፓ አይረባ ያልኩት ፖ ብዬዋለሁ። መግባት አልነበረበትም። ራያ ቆቦ አለመግባቱ ጥሩ ነው እያልክ አልነበር? እኔ አላልኩም። ሚካኤል አርቴታ ስለቱን የተበላው እራሱ ራያን ቢያስገባ ኖሮ ይሄ ጎል አይገባም ነበር። በእውነት አዎ ኦፕታሚ ነው እንደዛ ነው። እንግዲህ በጣም ይገርማል። ማንቸስተር ሲቲ ይችላል፣ ምንም ማድረግ አይቻልም። ማንቸስተር ሲቲ ይችላል። እኔ እንግዲህ ይሄ በረኛ አርቴታ ላይ የራቁት ቪዲዮ ይዞበት ይሁን አይታወቅም። እንዴት እንደገባ የዋንጫ ነው በረኛ አስቀምጣ እንዴት ምክትሉ ታስገባል? ምን ገላውን ሲታጠብ ነው ራቁትን? እሱና እንግዲህ አጣዘን ብናውቅ ይሆናል። ግን ማንቸስተር ሲቲ ይችላሉ። ማንቸስተር ሲቲ ይችላሉ። ፔፕ ጋርዲዮላ ይችላል። እኔማ ጨብጭቤልህ። ኧረ ምን አልቋል። ዋንጫው ላይ የተጻፈ ነው። ዋንጫው ላይ ማንቸስተር ሲቲ ስም እየተከተለ ይገኛል። እንዴት አውቀው? በምን አውቀው? አዝሜ እንግዲህ ቀሪዎቹ ደቂቃዎች ግልጽ ናቸው። የፔፕ ጋርዲዮላ ማንቸስተር ሲቲ 2-0 የካራባው ዋንጫን በልቷል። አርሰናል እንግዲህ ከ30 ዓመታት በኋላ አሁንም ዋንጫ ጾም ያለው እያለ ነው። መቼም አይፈታም። በእውነታ አይፈታም። ይሄ ፍርሃት ካለቀቀው አይፈታም። ወቁት እንደዚህ ሹልክ ብሎ ከመሄድ ይሳውራል። እንግዲህ የሲቲ ደጋፊዎች ከወዲሁ እየጨፈሩ ነው ያሉት። ዋንጫውን አረጋግጠውታል። ፔፕ ጋርዲዮላ ይችላል። በቃ አልቋል። ይገርማል። አሁንም አንድ ሰውዬ ላከልኛል። እሺ አወይ መረገም የኔ ሆድ አርሰናል 30 ዓመት ጾሞ አሁንም ሳይፈታ መጾም አለቀ። 2026 የካራባው ካፕ አሸናፊ ሆኗል። በጣም ይገርማል። ማንቸስተር ሲቲ ይገርም ነው። በሻሼ ማሊያ ቋጣር ይገርም ነው። ጠብቀን ዋንጫ ሳናይ ቀረ። ከዚህ በኋላ ማመኑ ጠበቁ። ዋንጫ ሳላይ መሞቴ ነው። አይ ገና 3 ዋንጫ አለን። ደግሞ ፕሪሚየር ሊጉም የኛ ነው። ሰው በህይወት በነፍስ ያለ ሰው በጣም ደስ ነው የሚለኝ። በጣም ደስ ይለኛል። ደስ የሚለኝ አስተሳሰብ ለምን እንደምገልጥ ታውቃለህ? በቃ አንድ ልጅ ስለወለድኩ ነው። ወልጃለሁ። ወንድ በጣም ወዳለሁ። ከዛ ስሙ ማን ይባላል ሲባል ቴድን አልኩ። ቴድ ለምንድን ነው ያደረኩት? ለዘፈን ምክንያት ነው። በዛ የቴድን መዘፈን ይችላል። ሌላ በቃ ሰው በጣም በደስተኛ ወዳለሁ። ሰውን አፍቅራለሁ። የሰው ፍቅር ነው የሚፈልገን ደስ ብዬ ማለት ነው። ሰው ማየን እየደወላችሁ የማይመለከተኝን ወሬ የምታወሩብኝ ሰዎች በዚህ ዓመት ወሬ አልፈልግም። ቡጉንጅ የሚያክል ወሬ ቡጉር የሚል ወሬ አታውሩብኝ። እኔ ስራ ላይ ወሬ አልፈልግም። እሱ ባመጣው ገንዘብ እሱ ጋር እንዴት ትገዛለታለህ? እንዴት ለስላሳ እንዴት ቆይታለህ አልኩ። አሁን አይደለም ወራው ይሄም ሲመጡ ነው። እንዴት በላ፣ እንዴት ጠጣ፣ እንዴት ትገዛለታለህ? እንዴት ትበል፣ እንዴት ለስላሳ እንዴት ትገዛለታለህ? እንዴት ጠጣል፣ እንዴት ይበላል፣ እንዴት ይጠጣል፣ እንዴት የማይሆን ነገር እኮ ነው የምታደርጋለህ። አላወቅም። እሺ ናቲ፣ ከሴትና ከወንድ በአጠቃላይ ማን ነው ቆንጆ? ወንድ ነው እንዴ? እንዴት ታሰሽ እንዴት
የወንዶች ጉዳይ የሚጎራበት ምርጥ አባላቸው። ወይኔ 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 ወይኔ! ምነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው።